ትሰሚኛለሽ? እህቴን ተያት። በቃ እንደ እድሜሽ ተከበሪ። ለምንድን ነው የማይተው? ለምንድን ነው የማትተው? ህይወት ለአንዱ ደስታ ለአንዱ ሀዘን ናትና ዛሬ ላይ በፍቅር የምናያቸው ናሆምና እምሩ እንዲሁም በተጨማሪ ጽናትና ኪራ በፍቅር ላይ እናያቸዋለን። በተቃራኒው ደግሞ በብቸኝነት የተዋጠችው ሰናይትም አሁንም እያዘነችና እየተከዘች ነው። በተጨማሪም ከእህቶቿ ጋር የተጣሉት ሰዎችም እየዛቱባትም ነው። የተወደዳችሁና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጽናት ድራማ በክፍል 62። ታዲያ ሰናይትም እንደምትመለከቷት በብቸኝነት ተውጣለች። በጠዋትም ተነስታ ፈጣሪዋን አመስግናለች። ተመስገን ይችን ብርሃን ያሳየህን ስትል ነበር። ነገር ግን ብቸኝነት እያጠቃትና እያሰቃያትም ሲሆን ሁሉንም ነገር ከትራሱም ጋር ታወራለች። ምን ነው እስከ መቼ ነው ግን የኔ ብቸኝነት? በማለትም ብዙ ነገር ታወጣለች፣ ታዋርዳለች። ታዲያ ይሄ እስከ መቼ ነው ይሄ ማስመሰልሽ? እያለችም ከራሷ ጋር ታወራለች። እንዲሁም እህቷንም መቼ ነው ግን የምትመጪው እያለች እንደናፈቀቻትና እንዲሁም ብቸኝነትም እንደተሰማት ትናገራለች። በሌላ በኩል ደግሞ ሰናይትና እምሩ ወደ ጽናት ሄደዋል። ሶስታቸውም ሳቅ በሳቅ ሆነዋል። ይህም የሆነበት ምክንያት ጽናት ለእምሩና ለሰናይት የኪራን የቁርስ አቀራረብና እንዲሁም ፍርፍር እንዴት አድርጎ ብይ እንዳለኝ እያለችም ብዙ ነገር እያወራቻቸውና በሳቅ ፍንክት ብለዋል። ታዲያ በዚህም ደስታችን ተመለሰ ትላለች እምሩ። ሰናይትም ቢሆን የእናንተ ደስታ ስለተመለሰ በጣም ደስ ብሎኛል ትላለች። እምሩም ጠየቀቻት፣ ቆይ አንቺ ግን ጓደኛ የለሽም? ትላታለች። ሰናይትም እኔ ጓደኛ የለኝም በማለትም ስትመልስላቸው ጽናትና ኪራም አንቺ እኮ ልጅ አይደለሽም በማለት አሁንም ይመልሱላታል። ታዲያ ሰናይትም እኔ እኮ ወንዶች ሲያዩኝ እኮ በቃ ምን አይነት ፊት እንደማሳያቸው ኮሶ ፊት ነው ማሳያቸው ስትልም ምን አይነት ፊት ነው ባክሽ የምታሳያቸው ትላታለች እምሩ። ከዛም በምን አይነት ላሳይሽ? ወንድ ሳይ ነው እንደዛ የማየው ትላለች። ታዲያ በዚህም ጨዋታዋንና ቀልዷንም በመቀላቀል አንቺ ቁም ነገር ሲያወሩሽ መቼ ነው ግን ስሬስ የምትሆኘው? ትላታለች እምሩ። ሰናይትም መለሰችላቸው እህቴ ያለፈችበትንና እንዲሁም ድጋሚ በእኔ ላይ ስህተት እንዲፈጠር ነው ወይ በማለትም በሀዘን ትገልጽላቸዋለች። በዚህም ጽናት የእህትሽ ያለፈ ታሪክ ነው አይደል ላንቺ ተጽዕኖ ያሳደረብሽ በማለትም ትነግራታለች። ሰናይትም በልጅነት ያየነውና የተመለከትነውም ነገር እንዲሁም ያሳለፍነው ነገር ከቅንጭላታችን አይጠፋም በማለትም ሀዘኔታዋንም ትገልጻለች። ጽናትም እድሜ እንደ ሻማ ናት፣ ስትቀልጥና ስታልቅም አይታወቀንም፣ ስለዚህ እወቂበት በማለትም ትመልስላታለች። ሰናይትም አሁንም በቀልድ መልኩ አሁኑ ነው ማገባው በማለት ትመልሳለች። ታዲያ በዚህም ይልቁንስ የእናንተን ደስታ በደስታ ቆዩልኝ በማለት አሁንም ወደ መጸዳጃ ቤት ትሄዳለች። ታዲያ በዚህም የተጨነቁት እምሩና ሰናይትም እንዴት ነው የምታሳዝነው በማለትም እያዘኑላት፣ ታዲያ እኛ ጓደኛሞች ነን የሆነ ነገር ማድረግ ይኖርብናል በማለትም ይመካከራሉ። በሌላ በኩል ደግሞ የናሆም እናትና ኪራ እንዲሁም ናሆም ተገናኝተዋል። እናም ኪራ ቤቱን እንድታይለትና እንድትጎበኝለትም ይጠይቃታል። ታዲያ የናሆም እናት እንደ ቸኮለችና መሄድም እንደማትፈልግ ስትናገርም ኪራም ደግሞ ኧረ እባክሽ ማሚ ቤቱን ሳታይ ነው ወይ የምትሄጂው ከዚህ ድረስ በመተሽ ሲላትም አሁንም የናሆም እናት እኔ እኮ በድንገት አስቸግራቸዋለሁ በማለት ነው ስትልም እንግዲህ ቀልዳ ቀልድ በተጨመረበት ናሆም እናቱን እንዴት ነው እባክሽ አንቺ ለሰው የምታስቸግሪው እያለም ሁለት ቀልዳሞች እየተቀላለዱ ወደ እነ ኪራ ቤት ይሄዳሉ ማለት ነው። እናም ወዲያውኑ
ኪራ ወደ ጽናት ይደውላል። እንግዳ እየመጣ ነው፣ ምግብ ስሪ ይላታል። በመቀጠልም ከነኪራ ቤት ሰብሰብ ብለው ደስ ብሏቸው በአንድ ሁነው እየተጫወቱ ነው። እንዲሁም የናሆም እናት ከቁም ነገር ጋር ጨዋታ ጨመርመር በማድረግም ምክር እየመከረቻቸውም ነው። ከምክሯም መካከል ልጅ መውለድ እንዳለባቸውና እድሜ ቶሎ ቶሎ እንደሚሄድና እያሳሳቀም እንደሚወስድም እንዲሁም እኛ ካላወቅንበት እድሜ ቶሎ ቶሎ ነው የሚሄደው በማለትም እንዲሁም እንደ እባብ ብልጥ እንዲሁም እንደ እርግብ የዋህ ሆኑ እያለችም ስለ ሕይወት እያስተማረቻቸው ነው። በዚህም ደግሞ ተመስጣ የምትሰማው እንዲሁም ሕይወት የፈተነቻት ሰናይት ትመልስላታለች። አዎ እውነትሽን ነው፣ ሕይወት እንደዚህ ናት፣ ለአንዱ ታዳላለች በማለትም ስትናገርም የናሆም እናትም መለሰችላት። እንደዚህ ነው ብለሽ ነው ልጄ? ይኸውልሽማ አንድ ሰው በጠዋት ይፈተናል፣ ከዛም ወደ ኋላም ይደሰታል። ሌላኛው ደግሞ በጠዋት ይደሰትና በኋላም ይከፋል። ለዚህም ደግሞ የማታ እንጀራ ስጠን ብለን እንጸልያለን በማለትም በምሳሌ መልኩ ትመክራቸዋለች። እንደዚህ እያለች ስትመክራቸውና ስታጫውታቸው ከቆየች በኋላም እንደምትሄድና እንደቸኮለችም ትናገራለች። እንዲሁም ስለ ባለቤቷ እሷ ያለሱ እሱ ያለሷ እንደማይሆንላቸውም እየገለጸች ናሆምም ያላንቺ አይሆንለትም ማለት ነው በማለትም እየገለጸላትም የናሆም እናት ወደ ቤቷ ትሄዳለች ማለት ነው። በመጨረሻም ሰናይትና እምሩ በመቀጠልም ጽናት ገላዋን ታጥባም በረደኝ ብላም በክሬም እያሻሸች ነው። በመቀጠልም ኪራ ይመጣና ምን እየሰራሽ ነው ሲላትም ሻወር ወስጄ ነበር በረደኝ ስትልም እኔ ያለውልሽ እንዴት ይበርድሻል በማለት የፍቅር ቃላትን ሲለዋወጡም ቆይተው አሁንም ኪራ እግሯን ማሳጅ እያደረገላት ሳለም አሁንም በፍቅር ይታያሉ። እንዴት ነው የምታየኝ? እንዴት ነው የምታየኝ? እያሉም ባሉበት ሰዓት በዛው ላይ ያድራሉ ማለት ነው። በሌላ በኩል ደግሞ ሰናይት ስልክ በተደጋጋሚ ይደወልላታል። ይህም ስልክ ማንነቱን አታውቀውም። ማን ነው የሚረብሸኝ በማለትም ድጋሜ ትተኛለች። ይህም ስልክ ድጋሜ ይደወልላታል። በመቀጠልም ማን ነው የሚረብሸኝ? እንደውም ብሎክ አድርገዋለሁ፣ ፓኬጁ ሊቃጠልበት ያለ ሰው ነው እንዴ የሚረብሸኝ በማለትም ማንነቱን ስትጠይቀውም እሱ ግን ሊመልስላትና ሊያናግራት አልቻለም። እንደውም አንቺ ሀብታሙ ነሽ በማለት ነበር በማሾፍ የመለሰላት። ታዲያ ለምንድን ነው ብሎክ አድርጌው የማላርፍ በማለትም ስልኩን ትዘጋበታለች። በመቀጠልም ሀና ጎረቤታቸው ከኪራ ጋር ትገናኛለች። ታዲያ ለብዙ ሰዓትም እንደጠፋችና ለምን ወደ ቤት አልመጣሽም በማለትም ሲጠይቃት ሀናም ደግሞ ሁሉንም ነገር ታውቃለህ እኮ ግን እኮ በኋላ አወራሃለሁ፣ አሁን ግን ገብቼ ቤቱን ማስተካከል ይኖርብኛል በማለትም ትነግረዋለች። እኔ እመለሳለሁ፣ እስከምመለስ ግን ከጽናት ጋር አውሩ ቆዩ በማለትም ይለያያሉ ማለት ነው። ሰናይትና ጽናት ተገናኝተዋል። እንደ በፊቱም ሰናይት ምንድን ነው የምትሽኮረመሚው ጽናት ትላታለች። ጽናትም ያው አንገቴን እኮ ጉንዳን ነድፎኝ ነው ስትልም ጉንዳኑ ኪራ መሆኑ ነው አውቄብሻለሁ ወይ አዲስ ፍቅር ስትላትም ጽናት አፍራ ትነሳለች። በሌላ በኩል ኪራ ለናሆም ከጽናት ጋር አብረው እንዳደሩና ተማምነውም ጊዜ እንዳሳለፉ ይናገራል። ናሆምም ምንድነው ብርቅ ነው እንዴ ሲልም በቃ እዚህ በኋላ እኮ ጽናትን አላገኛትም ብዬ ነበረ፣ ነገር ግን የእሷን እምነት ማግኘት በጣም መታደል ነው እያለም ስለ እድለኝነቱም ያወራል። ናሆምም በጣም ታፈቅራለች፣ በጣም ተወዳለች፣ አንተ ደግሞ ታመንላት በማለትም ይነግረዋል። አስጠንቅቆም ያወራዋል። ታዲያ በዚህም ኪራ እኔ የዓለም አንደኛ ባል ነው መሆንላት ከዚህ በኋላማ እያለ አሁንም ቃል ይገባል። በመቀጠልም ሀና ወደ ጽናት ሄዳ እያወራቻት ነው። እናም እንዴትና በምን መልኩ እንደቆየችና ምን አዲስ እንደተፈጠረም ትነግራታለች። ይህም አዲሱ ነገር የሀና ባለቤት ለሷ ብሎ ቤተሰቦቹን እንደራቀና እንዲሁም ቤተሰቦቿም
ከቤተሰቦቹ እንደማይቀራረቡ ብዙ ተጽዕኖ እንዳሳደረባትና ነገር ግን የኔን እናት መጥተው ጠየቋት። አይገርምም? የዛኔ እኮ በጣም ልቤ ተሰብሮ ነበር። የኔ ባለቤት ለኔ ብሎ ያለ መኪና የመኪና ሰልፍ ይዞ ሳየው እንዲሁም ስራ ቀጣሪው ተቀጥሮ ሳየው በጣም ነበር የማዝነው። አሁን ላይ ግን ደስ ብሎኛል። ባለቤቴ ለኔ ብዙ ነገር ሆኗል። እናቱንም ርቆ ወደ እኔ ቢመጣም ልቡ ግን ያለ ከእናቱ ነበር በማለት ትገልጽላታለች። ታዲያ በዚህም በታሪኩ የተመሰጠች ጽናትም ይሄ ታሪክ እኔም አልፎ እንዳወራው እያለችም ነበር። እንዲሁም የሰናይት ባለቤት ወደ ውጭ ሀገር እንደሄደና እሷም እንደምትሄድ ትነግራታለች። በሌላ በኩል ደግሞ ሰናይት በፖስታ መልኩ ከቤት የሆነ ደብዳቤ ታገኘዋለች። ታዲያ ይህን ፖስታም ስታየው እንዴ በፖስታ ጀመራችሁኝ በአካል እምቢ ስላልኳችሁ እያለችም ፖስታውን ስከፍተውም እነዛ እህቶቿን የተጣሏት ሰዎች ናቸው። ታዲያ ስልክም ደውላም እባክሽን ተይን፣ ከህይወታችን ውጪ እህቴንም ተያት እባክሽን በማለት ከሴትየዋ ጋርም የስልክ ልውውጥ ታደርጋለች። ለምን አትተይንም? እንደ እድሜሽ ለምን አትሆኝም? ያንቺን ልጅ እህቴ አይደለችም የገደለች በማለትም ተናዳ ስልኩንም ትዘጋዋለች። በመቀጠልም ሰናይት ስቅስቅ ብላ በማልቀስም የያዘችውን ፖስታም ብጭቅጭቅ አድርጋ ሰራሚክ ላይ በመጣልም አሁንም ልቅሷን ቀጥላለች። በሌላ በኩል ደግሞ ናሆሜና እምሩ እንደተለመደው ቅልጥ ያለ ፍቅር ላይ ናቸው። ወክም እያደረጉ የፍቅር ቃላትን እየተለዋወጡም በመቀጠልም እምሩ ለእናቷ ስላንተ መናገር ይኖርብኛል ትላለች። አዎ መናገር ይኖርብሻል፣ ይሄው ኃይለኛ ማች እኮ ነኝ በማለትም ራሱን ኮፈስ በማድረግም ያሳያታል። አንተ ኃይለኛ ጭራሽ ትለዋለች። አዎ እኔ ኃይለኛ ነኝ፣ ነገር እኮ እማዬ አሁን ስላንተ ስነግራት ወደ ሐዋሳ ነው ኑ የምትለው ስትልም አብሬሽ እሄዳለሁ እንጂ በማለትም ቃል ይገባላታል። ታዲያ ሰናይትም ጽናትን ትጠራታለች። ጽናትም በጣም በሁኔታዋ ተደነጋግጣለች። ምንድን ነው የምታለቅሽው? ምን ሆነሽ ነው ስትላትም ከእህቷ ጋር የተጣሉት ሰዎች እሷን እንደሚያስጨንቋትና እንዲሁም እህቷንም ሄደው በጓደኛ ተመሳስለውም እንደሚያጠቋትም ነገሩኝ በማለትም ትመልስላታለች። በመቀጠልም ጽናት ምን አምጡ ብለው ነው ምን ሆነው ነው ስትልም አይ እነሱ እኮ እንዲህ ሆነው የእሷ ባለቤቷ የሆነ ሪሰርች አድርጎ ነበር። እናም እሱን ወረቀት ለማግኘት ሲሉ ያለ ምክንያት ብዙ ነገር እያስፈራሩኝና እያሰቃዩኝ ነው ትላለች። ጽናትም አይ ቢሆንም እኮ እሷ እንድትጠነቀቅ ማድረግ እንችላለን ትላታለች። ሰናይትም ነገሩ አናዶኝ ነው እንጂ እህቴ እኮ ሰው ማመን ከተወች ቆይታለች በማለት ትመልስላታለች። በዚህም ጽናት በጣም እያሰበችና እየተጨነቀችም ነው። ታዲያ ምንድን ነው ያስጨነቀሽ በማለትም ኪራ ይጠይቃታል። እኔ ያስጨነቀኝ ነገር የለም፣ ግባና ምግብ ላምጣልህ፣ ወደ ሳሎን ሄድ ትለዋለች። ታዲያ በዚህም አንቺማ እየተጨነቅሽ ነው፣ ምንም ነገር አትደብቂኝ፣ ያስጨነቀሽ በማለት እንድትነግረው ያደርጋል። ታዲያ ጽናትም ሰናይት ችግር እንደገጠማትና የእህቷ ጸበኞች እንደሚያስፈራሯትም ትናገራለች። ኪራም ይሄ ነገር መዋል ማደር የለበትም፣ ለፖሊስ ማመልከት ይኖርብናል በማለትም ይነግራታል። በሌላ በኩል ደግሞ እምሩና ናሆም ምግብ እየተመገቡ ነው። እንዲሁም እንድትወፍሪልኝ በማለትም ምግቡንም እያጎረሳት ነው። ነገር ግን እንቅልፍ የነሳት ነገር አንድ ነገር አለ። እምሩ በሌሊትም ተነስታ እያሰበችና እያምሰለሰለች ነው። ፈጣሪ አንተን ስለሰጠኝ አመሰግናለሁ። ነገር ግን ቤተሰቦቹ የኔ የልብ ህመምተኛ መሆኔን ሲያውቁ ምን ይሰማቸው ይሆን? ምን ይፈጠር ይሆን? እያለችም እያወጣች እያዋረደች ነው። ታዲያ የዛሬው ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና ስለተከታተላችሁኝ ከልብ አመሰግናለሁ እያልኩኝ ላይክ፣ ሸር፣ ኮሜንት እያደረጋችሁ አበረታቱኝ በማለት ለዛሬው የያዝኩት ቪዲዮ ይሄን ይመስል ነበረ። መልካም ጊዜ። ቻው ቻው።